ያለ ነው ይታያል። ግን በዛ ወፍራም ሻርፕ በዛ አጭር ቦታ ሰው ራሱ አንቆ ሊገላ አይችልም። አሁን ቪዲዮን ስታይ ታውቃታለህ። ቪዲዮ ቀረጹ። ከዛ በኋላ ምንድን ነው የተፈጠረው? ለቤተሰብ ተናገሩ። ቢሮ ለቤተሰብ ሲናገር ቤተሰብ ውክልና ላኩ። ለማ ለቢሮ ባለቤት ለመዲና ለዚችው ላኩልኝ ብላ ለምና ቤተሰቦችን እኔ አስክሬኗን እሸኝላችኋለሁ ብላ ቤተሰብ ውክልና ልኮ ውክልናውን ለኤምባሲ ሳትሰጥ ለመንግስት ሳትሰጥ ልጅቷ በ20 ቀን ውስጥ ትኩስ ሬሳ ተቀበረ። በቃ ልጃችሁ ተቀብራለች አሏቸው። የት ነው የተቀበረው? እዛው ሳውዲ ተቀበረ። ይሄኛውን ታሪክ ፖሊስ ጣቢያ ሂዳ ምናምን ነገር ተዛ እንትን ማለቷ ከዛን እንትኑን ኬት አገኛችሁ? ከሕክምና ቦታ ሄዳ ስልክ አስደውላ ፖሊስ ጣቢያ ሄዳ አንድ ቀን አድራ ምናምን ነገር የነበረውን ራሷ ቢሮ እያለች ለጓደኛዋ ኮንትራት ቤት እያለች ለጓደኛዋ የላከችው ኦሮምኛ ቮይስ ሰዎቹ ሊገሏት እንደሆነ አለ። ቮይሱ ኦሮምኛ ተናጋሪ ናት ልጅቷ። ከዛስ ልጅቷን መታ እዚህ ጋር አስረድታለች። ቮይሱም ሙባረክ እጅ ላይ ያለ። ከዛስ ከወጣች በኋላ ደግሞ በቢሮ ሆና ፖሊስ ጣቢያም ሆና ደውላ ለጓደኛዋ ነግራታለች። ይኸው ፖሊስ ጣቢያ መጣሁ፣ ሆስፒታል ሄጄ ፖሊስ ጠሩልኝና አሁን ፖሊስ ጣቢያ ነኝ፣ ወደ ሀገር ቤት ልሄድ ነው አለቻት። የመጨረሻ ቃሏ ከዚች ጓደኛዋ ጋር ወደ ሀገር ቤት ልሄድ ነው፣ ፖሊሶቹ እሺ ብለዋል ወደ ኢትዮጵያ ሊሸኙኝ አለች። ህጋዊ ናት አይደል? ደግሞ ከዚህ ከኢትዮጵያ በህጋዊ መንገድ ነው ሄደችው። አዎ በህጋዊ መንገድ ነው። የእንትኑ ስም ራሱ የኤጀንሲው ስምም አለኝ። ቮይስን ባረግላቸው ብደውልላቸውም አልመለሱ። እልክልሃለሁ ነው። የሳውዲውም ቢሮ አለኝ። የሳውዲ ቢሮ አለቃም መታ ነበረ እዚህ አልኩ እኮ ኒቃ ሚስት ነኝ ብላ ፊቷን ሸፍና ነው ያወራችን። ከዛ እኔ ሃይማኖት ነው ብዬ አክብሬ ለካ ውሸት ነው፣ እውነት ኒቃ ሚስት አይደለችም። አውቃ ነው ማንነቷ እንዳይታወቅ ነው። የድርጅቱን ስልክና ስም ላኪልኝ። መዲና ተብዬዋ አቡዬ አሁን አገኘሁት የሆነ ወረቀት ላስተላልፍልሽ ልካልሻለች። እንደ እኔንማ ብሎ ካረገችኝ እኮ ይህን በዋትሳፕ ልካልኝ። የሆነ ድምፅ ደግሞ አስቀምጣልሻለች። ልክፈተው? እሺ አዎ ክፈተው። ብዙ ወረቀት ላከችና ማለት ነው። አይ መዲና እዚህ ስልክ ናት ማለት ነው። እሺ ቆይ መጣች አቡዬ ክያ ሜሜ አረቢፋኒ ዋን ሲንሲን ጀትሰን አረቢፋ ሜሜ ንትሚ ما بدي أسافر أثيوبيا، أنا هيوتي بدي كثير مصاري هولي لي لأثيوبيا. بيك هنقلتو بري قداسي. نو عربي بعربኛ ቆይ መጀመሪያ አንድ ጥያቄ بعربኛ ኩላሊት ምንድን ነው? بعربኛ ኩላሊት ኦኬ አትበይ ንገሪኝ። ኩላሊት بعربኛ ምንድን ነው? ولك نانجتي بار أتني ولك ምንድን ነው? አንዴ ኮሜንቱን መዝጋት አለብኝ፣ ምክንያቱም ከኮሜንት አይታ ሳይሆን እራሷ ነው እንድትነግር የሚፈልገው። እነዚህ እኮ ጠማሞች ናቸው፣ አይሰሙም አንዳንዶች። ማሲን ጀት ያረብፋን የሮ ስትሉበቱ አተከምቱ በታ ሻራና ሊሞ አፋኒ ስትሉበት لا أفاني ندبست ملايو ማል ጀት ሜሜ ብሪ ከሌ ኬና ኬኒ ብሪ ጉዳሲ ኬና ከሌ ተኮን ጅራችሁን እንዳማ ይቹም ያረብፋነት اكترب هقولي لما ساري سيقلها ما تنجي شارو اسكي سيدبت أنا بعربኛ ሴትዮዋ ያለችሽን በይ በላት። بعربኛ ሴትዮዋ ኩላሊትሽን ስጭኝና ብዙ ብር ሰጥቼ ወደ ኢትዮጵያ ልክሻለሁ። ይሄንን ቃል بعربኛ በይው ሴትዮዋ ያለችሽን። አለቀ። ነደገሳ አረብ ፈኒ ዱባቹራ ረደጋው ሳት ናምጀታ ከመናገር መስማቱ ነው የሚቀለኝ። እንዴት ሳታውቂ? እሺ ኩላሊት እንኳን ምን እንደሆነ ሳታውቂ ከሌጀቹ ማይኒ እሺ ሰርጀሪ ሳዲና ከሌጀቹ ማጀቹዳ ኩላሊት እንደሆነ በምን ገባት? ኩላሊትሽን ስጭኝ እንዳለቻት በምን ገባት? ኩላሊት ምን እንደሆነ ሳታውቅ ይሄኔ በቃ
አንድ አመት እኔ ጋር ስሪ እንደገና ብር ብዙ ይገባል ደሞዝ ጨምራለሁ ምናምን ብላት እኛ እኮ ማስረጃ እንፈልጋለን። ኤምባሲ ዝም ብሎ በወሬ ይሰማል እንዴ? ብርስ ሸበላሚት ገፈዱ ከሌማት ይቆጥሩሽ ከሌማት ይቆጥሩሽ እንኩፈት ኩላሊት በሽተኛ ናት። እንኩፈት እሺ እሺ ሲመረመር ሲቴቲ ከሌኬ ኪያ መሰለኝ። ቆይ አንዴ ቆይ ቡዜ ከዛ መጣ የኩላሊት ስም ብትነግረንስ? ተረጋጊ። ዝም ብሎም ሰው እንትናለን ተብሎ መናገር ድምጻችሁን ያፍናል። ድምጻችሁ እንዳይሰማ ያደርጋችኋል። የማይሆን ነገር እንድትናገሩ እኔ አልመክራችሁም። የሆነውን ነገር ብቻ ተናገሩ። ዋኒኑ መምኔ ቶኮ መሜራ ወጀለሜ ሰገሌ ጆለት ዲባታ ሙጫንኩን ሞረኮ ቀባቴ እንዲም ነው እንዲፋም አበዳን ገሎ በርባደስ ኒም መርገሲቲ ኮንትራታፍ እናንገሉ መርገሲቲ የኙኑ ሲደግ ነበር ወየ አኒ ኮንትራት ከየጡምረ ደጅራ ከሌክ የናኪን እና ጀቻርቲ ወጣለች። ለምን ወጣች? ኮንትራቴ ጨርሻለሁ ኩላሊቴን ካሰጠሽኝ እያለች ነው ብላ ወጣች። እንዴ በአረብኛ ትንገረና በአረብኛ። እሺ ቆይ እኔ እኮ የሴትዮዋ ቮይስ አለ ባይኖራት እንኳን እንደው የሴትዮዋ ቮይስ ቢኖራት ማስረጃ ነው። የሴትዮዋ ቮይስ ባይኖራት እንኳን ሴትዮዋ እንደዛ እንዳለቻት ኩላሊት እንደሆነ ኩላሊት ምን ነበረ ኩላሊት ስንጠይቃት ያለችው ዋክ ማለት ወዮልሽ ማለት ነው። ኩላሊት ምንድን ነው እንደተለው ዋክ ማለት እኮ በአረብኛ ወዮልሽ ዋክ ታምሊ ሄክ ለምሳሌ ዋክ ታምሊ ሄክ ካለ ወዮልሽ ይሄን ብታደርጊ ማለት ዋክ ማለት ነው አለች ኩላሊት። ስለዚህ መዳም ዋክ ስላለቻት ኩላሊትሽን ስጭኝ ያለቻት መሰላት። አዋክ ያለችውን እኮ ዋክ አለች። ምንድን ነው ኩላሊት ስላታለ ዋክ ነው አለች። ዋክ ማለት ወዮልሽ ማለት ነው እንጂ ኩላሊት ማለት አይደለም። ብር ምን ባሀውልክ ማሳሪ ያለቻት ደሞዝሽን እጨምርልሻለሁ ኮንትራቱ አልቆ ወደ ሀገር ቤት ሊሄድ ስትላት ደሞዝሽን እጨምርልሻለሁ ቆይ ቢሆንስ ያለቻት። ጊዜ ደዊና ጥረት አንድ ነገር እናልክ ዘጋችባት እጠራታለሁ። እሺ አትዘጋባትም። አንዳንድ ሰው መናገር ያቅተዋል፣ መስማትም ሊያቅተው ይችላል እንበል። አቡዬ ወደ ሀገር መግባት ፈለገች አይደለ? ቆይ አንድ ነገር አሁን ያለችው መጨረሻ ላይ ምን እንደተጋለች? እኔ ኮንትራቴን ጨርሻለሁ ኩላሊት ካልሰጠሽኝ ያለች ነው። ወደ ሀገሩን መግባት ትፈልጋለሁ። ሾርት ወደ ሀገር እንድትገባ እንዴት እናመቻችላት? ኤምባሲ እናናግራለን። እኔ ኤምባሲ በቃ አናግሪላት። በቃ መብቴው እንደዚህ ቢሆን ጥሩ ይመስለኛል። ወደ ሀገሯ በሰላም እንድትገባ ኤምባሲ ማናገር መግባት ነው የምፈልገው። ብር 3 ወር ከፈለጋ ይተብላ ወይ እንደዚህ ይመስለኛል። ሀቡ እዚህ ላይ ማለት ነው እውነቱን ሲነግርሽ ሄደ አሁን ማለት ነው ሱዳን 1 አመት ሰርታለች፣ ሳኡዲ 5 አመት ሰርታለች፣ እዚህ ዱባይ ማለት ነው 4ኛ አመቷን ይዛለች። ግን ኩላሊት ምን እንደሚባል አታውቅም። እግዚአብሔር ምስክር ሁለታችንም የተማሞች ነን። ብዙ ሰው ማለት ነው ቤት ውስጥ ካላወሩ አረብኛ ይገባች ማውራት አይችልም። ኩላሊት ምን እንደሆነ ካላወቀች ኩላሊት ይሄን ስጭኝ እንዳለቻት እንዴት ገባች? ትታወራ ይገባኛል። እኔ ማውራት አፌን ይዘኛል እኮ እያለች ነው። አፌን ይዘኛል ማውራት ነው። ይኸውልሽ ኩላሊት እንዳለቻት በምን ገባት? ኩላሊት ካላወቀች ኩላሊት ምን እንደሆነ ካላወቀች ኩላሊትሽን ስጭኝ እንደሆነ ያለችው ኩላሊት ምንድን ነው ስላት ኦአክ ነው አለችኝ እኮ አለች። ኦአክ ማለት ወዮልሽ ማለት ነው ወይ ለሌላ እንዳትናገሪ ለማለት የተጠቀመችው ይሆናል እሷ የያዘችው። ሴትዮ አንድ ሰው ኩላሊትሽን ስጭኝ ሲልሽ ኩላሊትሽን ስጭኝ አለች ለማለት ኩላሊት ምን እንደሆነ ማወቅ አለብሽ። ሴትዮዋ የምትለውን ለመረዳት እኔ እኮ አረብያ ሸምድጅልኝ አላልኳትም። አንደኛ ሀቢባ ወረቀቱን ልኬልሻለሁ፣ ሁለተኛ ደግሞ ድምጿን ላሰማሽ። ወረቀት ሰብስባ ልካልኝ ከዛ በኋላ ይኸው አቡዬ እያለች ነው ወደ ሌላ ነችው። ይኸውልሽ እኔ ማስረዳሽ ነገር በጣም ቁልፍ፣ በጣም ውስብስብ፣ በጣም ጭንቅ ያለው ስሜት ውስጥ ነው ያለሁት። አልቻልኩም። እኔ ቅርታ አድርጊልኝ። አንቺ 2 ነፍስ ሆነሽ እንኳን በዚህ ሁሉ ተቋቁመሽ መቀመጥሽ ነው ያለመድኩም። እንደዚህ ያለ የምነግርሽ ነገር ቢኖር የዚች
አባይነሽን ሞት ጉዳይ ሆስፒታል ላይ እያለ ወስዶ ሊቀብር ትእዛዝ የሰጠበትን መንገድ አልፈሪድና ኢንተርሊንክን ኤጀንሲ ፊት ለፊት አምጥታችሁ አጋፍታችሁ ጠይቃላችሁ። ለሚቀጥሉም ለሌላም ልጆች እንደገና ሌላ አደጋ እንዳይመጣ ማለት ነው። ይህ ተጠያቂነት ጎበዝ ናት። ምክር ሰጠች። ራስሽን ነፃ ለማውጣት ነው እንዴ? ወንድ መዲና በቃ መታ ትግባና እንደዚህ ትበልበናት። አንቺ ነይና ምከሪን። ለምን ስልክ ዘግተሽ ጠፋሽ? እንደዚህ ያለ ተበሻ ማበረታታት አለብሽ። አቡ እንደዚህ ያለ ተበሻ የለም። በቃ እንደዚህ ብትል እኮ መታ አጨነኩ እኮ ጥራት ነይና እዚህ ጋር ንገሪና። እሱ ለምን ተደበቅሽ? ለምን ብሎክ አረግሽኝ? ለምን አንድ ነገር ልንገርሽ አቡ፣ ሁለቱ ልጆች አለኝ። ፈቃደኛ ከሆንሽ ላመጣልሽ እችላለሁ። አሁን አንዷ 10 ወር ሰርታ ደሞዝ ተከልክላ የሞት ቀኗን እየጠበቀች ያለች ቅድም መታ አናገረችኝ። እዚህ ቢሮ ያዙልኝ ብላ ቢሮ የራሳቸው ቢሮ በሞት በእናታችሁ ብላ አንድ አበራሽን ደግሞ ደውዬ ላምጣልሽ። አበራሽ ያቺ በቀደም ሀዲያዋ ከልጅቷ የልጅቷ ወንድም ቤት ትሰራለች ያልኩሽ ማታ ደውላ ከአንድ ሰዓት በላይ ላይቭ ላይ አናገረችን። ላይቭ ላይ እያለሁ ፖሊስ ጣቢያ ከሄደች በኋላ አለች ሁሉም ነገር እንዳለ ሁኖ ፖሊስ ጣቢያ ከሄደች በኋላ ፖሊስ ጣቢያው አሳልፎ ለመዳም ነው ልጅቷ ላይ ሰጠው። እሱ እኮ ነው ፖሊስ ጣቢያም ሲሄዱ ፖሊሱም ወይ ለቢሮ ወይ ለመዳም መልሶ እየደወለ ለመዳም ተሰጥታለች ልጅቷ ነው አለችው። በጣም ያዘን ነው። ማታ እያለቀስ ነበር። 7,000 ተቀምጦ በጣም አዘን። አበራሽ ማታ እንጂ አልተመቻትም። ሎኬሽንን ውሰዱ ችግር ከደረሰብኝ ምናምን ብላለች። እሷ ያ ቢሮ የሚከስ ቁጥር የላቸውም። በቃ እንትናም ቤዛም ልካልኛችን ቡዜም የሆነ ነገር ልካልኛል። በዛ ቢሮ ያ ቢሮ ጤነኛ አይደለም ጋይስ። እሺ ኪያ ወይ እሺ በአረብኛ ማዳም ያለችሽን ንገሪኝ። ሙቢያን አረቢ ፍቅድ ባይ ሰደን ነንደጋሪ ባይ አረብኛ በኦሮምኛ አለን። በአረብኛ ማዳም ኦሮምኛ አትችልም። ማዳም በአረብኛ ነው ካንቺ ጋር የምታወራው። ስለዚህ ማዳም አረብኛ ያኒ ማዳሚ ዋሪ ሲንጀት ሰነ ነው ባቺ ሲሜሜ ሲንጀት አከም ጎዳ ሳረን አረቢ ፈከሲተ ቀጥታ ደገና ሰው اسمي عادي اتكلمي كسري انا نفهم عربي مال اثيوبيا ጨጨብ ሲቲ ዱበዱ አረቢ ፈሳኒ ያኒ አትፍሪ ሰባብረሹ ታውሪኛ ይገባናል ምን እንዳለችው ማለት ነው። አከዝናኘት ሀቲኒ ኩላ ለሐውሊ ለክትር መሳሪ ኩላ ምንድነው? ሀቲኒ ኩላ ምንድነው? ኩላሊቲ ነው። ኩላሊቲ ምንድነው? ኩላሊቲ ምንድነው? ባረኛ ኩላ ሌላ ነገር ነው። ሰፈር ላይ ላዚም እንዴ ወይ ምንድነው? ሴትዮዋ በአረብኛ ኩላሊት ምንድን ነው ያለችሽ? አዲኒ ኩላ በቃ እሺ። ወደ ኪላ ቢባልበት ቦታ አለ። አንዳንድ ቦታ ኪላ ለማለት ፈልገ ጨርሶ እሺ ጨርሽ። አዲኒ ክላ እሺ። ማዳሚኒ እንደም ላይ አደጋ እንዳይመጣብሽ ይሄ ነገር እንዳታመር ሴትዮዋ ማዳሚ ሲብራጀቲ ሰላም እንድትባት ያ ረቢ ኪያ ተናገሪ አውሪ ዱበዱ ረኮን ቀቡ እትፉ ፊሳን ስትኝ ኮልፈ ነው ማንም አይስቅም። አውሪ ሰባብረሽን ቢሆን አውሪ። ሰላም እንጥራት። ሰላምዬ እንዴት ነሽ? ሰላም ነው? እኔ ደህና ነኝ። እኔ ማራ እንዴ ነይ። እስኪ ቤሩት የሆነች ልጅ ችግር ላይ ናት እና አገዛሽ እንፈልጋለሁ። ነይማ በቃ ምንም ማድረግ አይቻልም። እስኪ ቆይ ለቆንስላ እናሳውቅልሃለን። ካላሽ ኮመንቱን አትዝጉት ከዚህ በኋላ ሙቤነ ድብስ ሰው ዋይፋነት ትጭፉ ዋይፋነት ትጭፉ እሺ ክላ እሺ ክላ አዲኒ ክላ ትኝት ቤቴ ክላ እሺ ክላ እየን እሺ ለምንድን ነው 10 የሚዩት የምታደርጊው? ፎከስ አድርገሽ ንገሪኝ። ችግር ላይ ያለሽው እንትን ነሽ አይደል? እኛ ልንረዳሽ ነው እዚህ ጋር ቁጭ ያልነው። 80 ጊዜ ሚዩት የምታደርጊው ምንድን ነው? ማሊ ሚዩት ይቀበታ ቦሌቲ
ፎከስ ነው በስልኬና ዳው ስልኬ ቀባችሁ አልከኑ የወራፍ ሱሪ ለማብጃ ጉባ ጎደን ከሰክ የጎደደ ራፍ እሺ ራፍ ተሶዳዳ እሺ ፊት ጋር ያባዱ አማጋ ብሪና ከንቲ ብሪ ጉዳሲ ከና ገረበ ከከቲ ሲገልቻት ያኔ እክትር ሐውሊ ለመሳሪ ለሃንዴክ በቃሊስ አረም ፈሊስ አተሙ መነሰና ባቴ ገረብያ ትገሉ ወርባ ደምቲ ገረብያ ገሉ ወርባድ ሀቢባ ስልኳ ሳይዘጋባት ወደ ሀገር መግባት ትፈልጋለች። የሚረዳ ሰው ይምጣላትና በቃ ይኸው ነው። ሙቤ እሷ ደግሞ አሁን ስጋታ ምን እንደሆነ ይሄንን መግባቴን ሰው ሳይዘጋጅልኝ ከሰማችሁ እሷ አድማ ትገለኛለች ብላ አትገላትም። ሎኬሽኑ አለ፣ ፓስፖርቱ አለ፣ ለቆንጽላ እናሳውቃለን። አትገላትም። ምንም መግደል የሚባል የበራውን እንትን ልክቻለሁ። ብር አትፍጠሩ። በቃ ዝም በያቸው። ልከሽኛ ዶረ ነገር ስላለችኝ ለሰው ከተነገረ መገደሌ ነው። ሳይነገር የሆነ ነገር ይደረግልኝ። ሳይነገር ሊደረግ አይችልም። ቆንጽላ አመልክተን ቆንጽላ ጽሕፈት ቤት ነው ሊያደርግልሽ የሚችለው እንጂ በግለሰብ ደረጃ ሊደረግልሽ አይችልም። ስለዚህ ኤምባሲ ነው የሚያሳውቅልሽ። ከኤምባሲ ቲመለሲ ወለሙ እንደው ጋር ሲደፍ ኤምባሲ ትደወሉስ ችግር የለውም። እሺ እሺ። ፓስፖርትሽ አለኝ፣ ሎኬሽንሽ አለኝ፣ የመዳምሽ ስልክ አለኝ፣ የመዳምሽ ፎቶ አለኝ። ሁሉን ነገር ልካልኛለች። ቡዜኔ ወደ እዚህ ስር እየሄዳችሁ አይነገርም ምናምን የምትሉት ታዲያ በሰማይ ነው እንደምትወጣው በትሞትም እነሱ የሚመስላቸው የሆነ እኛ ማፊያ እንመስላቸዋለን። የሆነ ቡድን እዛ ኖሮ ደውለን ሂድና የመዳምን ቤት ሰብራችሁ ልጅቷን አውጧትና ወደ ሀገር ቤት የሚቻለው ሰዎች ይነገራል። ከዛ በኋላ ኤምባሲ የህግ አካላት አቢባ ደግሞ ህገ ወዳጅ ናት በህግ እንጂ ትላንትና እነሱ የመሰላቸው ላይክ ደውለን ሎኬሽን ሰተን የሆነ የቀጠር ነው ጋርድ የሆነ ምናምን እኛ የማፊያ ቡድን ሆነን መዳም በሌለችበት ቤቱን ሰብረክ በልጅቷን አውጣት ምናምን ልጆችን ላይቭ ላይ ሲያወጡ አይተናል። ብዙዎቹ ሰው ተልኮ ምናምን በረሰበሹ እንደዚህ ሁኝ ምናምን ላይቭ ላይ ሞቅ ብሎ ይሄ አሸባሪነት ነው። አሸባሪ 40,000 ሰው ይዞ አላየሽም እንዴ? ነገር አልደግፍማ። የህገ ወጥ ነገር እንደዛ በቃ ተደብቃ ልትወጣ እንደግፋት። ማንም ሰው ችግር ላይ ሲሆን ለኤምባሲ ነው ማሳውቀው። ኤምባሲ ነው የሚረዳው። በቃ በህጋዊ መንገድ ካልሆነ በስተቀር ዝም ብሎ እንትን አይ ልክ ናት ያሉት እኮ አረብኛዋን ነው። ክሊያ ያለችውን ነው ልክ ነው ያሉት። ክሊያ የሚባለውን ነው። እሺ ሰላምዬ እንዴት ነሽ? አብዬ እንዴት ዋላችሁ? ሁላችሁ ነው ሰላምማ እንዴት ነሽ? ጊዜ ሰላም ናት? አለን ሰላምዬ ኑሪልኝ። አንቺም ኑሪልኝ እህት አለም የእኔ እናት። ሁሌ በጠራሁሽ ቁጥር መተሽ ስለምታገዥ በጣም አድርጌ ነው። ችግር የለም። እሺ ይኸውልሽ ኪያ እህታችን በቤይሩት ነው የምትኖረው። 2 ዓመት ኮንትራቷን ጨርሳ ወደ አገር ቤት ልትሄድ ስትል እሱን ጠይቃታለሁ። ጋይስ ጥያቄ ሙቤ ጠይቅልኝ ጥያቄ። ቅድም እሷ ሳትመጣ እኔ ብዬ ነበር። አሁን ኮመንታቶች ተስታውቶች ሴትዮዋ ሆስፒታል ወስዳ አስመርምራሽ አለችው። ኩላሊትሽ ሆና ላይ ያልኳን ነው የሄደችው። ክያ አልቶ ክቲ ጋር ፊዚካ ፈዳን ክያ ጋፊቶ ክቲ መን ያለ ጌስቴ ከሌ ኢላልችቴቲ መዳብቲ ጋፋ ጥልቅባ ቃማላ ቤች ውስጥ ላለሜት ይላለም ቃማ ካሰራችልኝ ቀን ጀምራ አላሳየችም። ታዲያ እንዴት ነው? እሺ አሁን ታርጊ ማሪ አንቺ ጋር ያለው ድምጽ ይነብሻል። ታዲያ እንዴት ነው አንድ ሰው ኩላሊቷ ጤነኛውን በሽተኛውን ሳታስመረምር ይገጥማል አይገጥምም ሳታስመረምር የዛሬ 2 ዓመት አይዲ ለማሰራት ሜዲካል ካደረግኩ እኔ ከዛ በኋላ ሆስፒታል ሄጄ አላውቅም የሚል ሰው እንዴት ነው ዝም ብላ ኩላሊትሽን አምጪ የምትለው? እቃ ነው እንዴት ኩላሊት ወይ ልብስ ነው አውልቃ እንኪ የምትላት? ኤኒዌይ ይህ ነገር አልተዋጠልኝም። ዞሮ ግን እውነት ሊሆን ስለሚችል ከእኔ የሚጠበቀው የእህታችንን ድምፅ ወስጄ ቆንጽላ ማድረስ ነው። ራይት አለቀ። እሺ አላስመረመረችኝም ብላለች። ሆስፒታል ሄጄ አላውቅም ብላለች። አለሽም እቺ ልጅ እውነቷን ሊሆን ይችላል። ፈጣሪ ነው የሚያውቀው። እገዛ ፈልጋለች። አቡዬ ታግዛታለች። አንዳንድ ልጆች ወደ ሀገር ሊገቡ ሲፈልጉ መዳም ጋር ተጨቃጭቆ መዳም እምቢ ስትል ምናምን መዳሜ ሀገር ልገባ እምቢ አለችኝ ብሎ ከተናገሩ ሰሚ ስለማያገኙ በተለይ ደግሞ ዛሬ 8 ሰው ስንት ጊዜ እያስገባው ሁሉም ሞት ፍርድ ተፈርዶባቸዋል። ኮንትራት ጨርሼ መዳም ገልሻለሁ ብላ በይዘት ታብኛለች። እንደዛ ካላሉ ሰው ህዝብ ትኩረት አይሰጠንም። ልንገደል ነው ካላሉ ይሄ ግን መቅረት አለበት። ለምን እውነተኛ ሊገደል እንደ ቡዜ አይነት ማናት እንደ
እህታችን አባይነሽ አይነት ሊገደል የተዘጋጀ ስለሚሞትብን ወደ ሀገሬ መግባት ፈልጋለሁ እምቢ ብላኛለች በእናታችሁ ብላችሁ ቪዲዮ ስሩ። ቪዲዮ አቢባ ጋር ሼር ይደረጋል፣ እኔ ጋር ሼር ይደረጋል። ይዤ ወደ አቢባ እመጣለሁ። ወደ ሀገር የመግባት መብት አላችሁ 2 ዓመት ከጨረሳችሁ። ደግሞም አስፈሪ ነገር ካጋጠማችሁ ወደ ሀገር የመግባት መብት አላችሁ። ግዴታ አይደለም 2 ዓመት መጨረስ። ስለዛ ነገሩን ለማካበድ አሁን አንዱ የሆነ ምሳሌ ልንገራችሁ ከይቅርታ ጋር ወሬ በዛ አትበሉኝና፣ አንዱ ምን አደረገ? በሬ ይጠብቃል አሉ። ጮኸ፣ ዝም ብሎ አቡ ጮሆ፣ ለቀልድ ነው ጮሆ። በሬ አንበሳ መጥቶ በሬን በልቶ እኔ ሊበላኝ ነው አትርፉኝ ብሎ ሲጮህ ሰው እንዳለ ያለውን መሳሪያ ምናምን ሊያተርፈው ሄዳሉ። ከዛ ምን ሰው መጫወት አይችልም እንዴ ምን ሆናችሁ ምናምን ብሎ ሰው ላይ ቀለደ። ተመልሶ ገባ። ሁለተኛ ላይ አሁንም በደንብ ጮሆ ተበልቻለሁ በቃ በፈጣሪ በምን ብለው አለቀሰ። ህዝቡ የዛሬው ልጁ አምርሯል፣ ዛሬ እውነት ሳይሆን አይቀርም ብሎ እንዳለ መንደሩ ሄደለት። አሁንም ሰው እየገዝ በቃ መጫወት መቀለድ አይችልም እንዴ ብሎ ህዝብ ላይ ቀለደ። ሶስተኛ ላይ እሱ ያለው አንበሳ መጣበት። አንበሳው በሬውን በልቶ እሱ እየጮኸ ማለት ነው። በሬ ያለቀ በቃ እኔ ሊገል ነው። ህዝቡ ምን አለ? በቀደምም ትላንትም እንደዚህ ብሎ እየቀለደ ነው አመሉ ነው ተብሎ ሰውየው ተበላ። ያ ነገር እንዳይመጣባችሁ ቅድም በአማርኛም ተርጉምልን ብላችሁ እየሰማችሁ ነበር። እኔ ቤት ማለት ነው 8 ሰው ገብቶ ሁሉም የግድያ ሙከራ ነው። ሁሉም ይቅርታ ልኝ እኔ እንድትገድሉ ያለው ወላሂ ዝንብ ያለ አግባብ እናንተ ላይ እንዲቀመጥ አልፈቅድም፣ ውስጥ አይፈቅድም። አቢባም እንደዛው ማንም ሰው አን እንጂ አበሻ በተለይ አንጨካከንም። ግን እናንተ ደግሞ ትንሽ ኮሽ ባለ ቁጥር ልገለኝ ነው የምትሉ ከሆነ ነገ ደግሞ ምን ትላላችሁ? ልገለኝ ኖርማል ይሆናል። እንዳይለመድ ትክክል። ሰላምዬ ላስረዳት አንዴ አሁኑን ችግር፣ ከዛ ወደ ቅልቦች እንሄዳለን። ቅልቦች እየደወለ ነው ኢትዮጵያ ያለው ኤጀንሲ ጋር። እሺ ሰላምዬ አለሽማ? ያለው እዚህ ጋ ያለችው ክያ እህታችን ቤሩት ሀገር 2 ዓመት ኮንትራቷን ጨርሳ ወደ ሀገር ቤት ልትሄድ ስትል ሴትዮዋ እንደሷ ቃል ነው የምነግርሽ፣ ምንም አይነት ማስረጃ የለኝም። ሴትዮዋ አትሂጂ፣ ከመሄድሽ በፊት ኩላሊትሽን ስጭኝና ብዙ ብር ልስጥሽ፣ ኢትዮጵያ በአንድ ኩላሊት መኖር ትችያለሽ፣ ሀብታም ትሆኛለሽ አለችኝ አለች። እና በአረብኛ ያለችውን ድጋሚ ስላት ያው አልቻለችበትም፣ ይገባኛል እንጂ አልናገርም ብላለች። አሁን 7 ወሯ ነው ሴትዮዋ። ኮንትራቷ ካለቀ 7 ወሯ ነው። የ4 ወሩን ደሞዝ ሰጥታታለች። የ2 ዓመት ከ4 ወር ደሞዝ ስትሰጥቷታል። የ3 ወር ደሞዝ ብቻ ነው ሴትዮዋ ጋር ያላት። ሴትዮዋ በዌስተርን ዩኒየን እየላከች ደሞዟን ደረሰኝ ትሰጣታለች። ስልክም ቤተሰብ ጋር ትደውላለች። ለቤተሰቦች ተናግርሻለሁ ስላት ለወንድሜ ተናግሬ ወንድሜ ታሞ ሆስፒታል ገባ በድንጋጤ አለች። ታዲያ በቃ ደንግጦ ሆስፒታል ገብቶ ብቻ በቃ ምንም አላረገልሽም፣ ውጭ ጉዳይ ሄዶ ሊከስልሽ ኤጀንሲ ላክሽን ሊያናገር ምንም አልሞከርም፣ ኩላሊት ቀልድ አይደለም አልሞከርም ብላለች። ስለዚህ አሁን ፓስፖርት ኮፒ አለኝ፣ ለልጅቷ ስልክ ቁጥር የመዳምም የሷም አለኝ፣ ሎኬሽኗም አለኝ፣ የመዳምም ፎቶ አለኝ። እነዚህን ዶክመንቶች ፎርዋርድ ላርግልሽ እና ቆንጽላ ሄደሽ ልታመለክችላት ትችያለሽ። አብዬ ችግር የለም። አሁን ልጅቷ እንዳለው ሙቤ ልጅቷ ለመሄድ ያደረገችው ጥረት ሊሆን ይችላል። ትክክልም ልትሆን ትችላለች፣ ላትሆንም ትችላለች። በ2 አይነት መንገድ ይዘነው እንሄዳለን። ግን አሁን እሷ ሜቢ ለመሄድ ፈልጋ ምክንያት አቅርባ ሊሆን ነው የሚችለው፣ ወይም ደግሞ አለመግባባት ሊሆን ነው የሚችለው። መረጃውን ሙሉ ላኪልኝ። ያው ዛሬ ዝግ ነው፣ ነገ ጠዋት ላይ ከእነሱ ጋር ኮሚኒኬት ተደርጎ የምትገባበትን እንጂ ኩላሊት ሽጪ ግዢ የሚለውን ምንም አይነት ነገር አናቀርብም፣ ማስረጃም ስለሌለ። ግን ልጅቷ ኮንትራት ጨርሳለች፣ ወደ ሀገሯ መግባት አለባት፣ ቤተሰብ እየጠየቀ ነው የሚል ነው የምንሰጠው፣ የምንጠይቃት አይሚን አሰራ። እሺ በአጭሩ እንደዚህ ነው ብዬ አልልሽም። እንዳልኩሽ ነው፣ ከማጣራት ልጅቷን ወደ ሀገር መላክ ነው የሚሻል። እንደምትፈልገው ወደ ሀገር መሄድ ትፈልጋለች። ሴትዮዋ አትሄጂም ብላ አስቀምጣታለች ነው የምንለው እንጂ ማስረጃ ስለሌለን ጉዳይ ማውራት አለች። ላኩልሽ የልጅቷን ፓስፖርት ኮፒ፣ የመዳሟን ፎቶ፣ ሎኬሽን፣ ስልክ ቁጥር። ከላይ ያለው የልጅቷ ስልክ ቁጥር ነው፣ ከታች ያለው ደግሞ ይሄ የመዳም ነው ብዬ ጽፌበታለሁ።
መልካም እሺ አቡዬ እሺ እናቴ ነገ እንደዛ የኔ ውድ የልጁታ ስልክ ማለት ነው 2 ዓመቱ ስለሆነ 6 ወር ሆኖታል አለች። ኤክስፓየርድ ከሆነ ቀጥታ አይሰራም ስትለኝ ነበር ማለት ነው። እውነት ይሁን አላውቅም። ዋትሳፕ ይሰራል ቡዜ ቀጥታ አያስፈልግም። ዋትሳፕ ነው ይሰራል። አዎ ይሰራል። ዋትሳፕ ከሰራ ምንም ችግር የለም አያሳስብም አቡዬ። እሺ ሰርዬ ዋትሳፕ ላይ አሳውቅሻለሁ እንደ በቀደሙ አለች። እሺማ እሺ እኔማ ጌጤ ነው ስሟ። እሺ እሺ ቴንክ ዩ ሶ ማች ክበሪ። መልካም እሺ እናቴ እሺ እሺ መልካም ሰላምዬ እሺ እሺ ክያ ሰላም ወይ በቃ ሰላም ጋር ዋትሳፕ ላይ ታወሪያለሽ። እሺ እሺ ልኬላታለሁ እና ቆንጽላ ሄዳ ታመለክትሽ። እሺማ ታወሪሽ አቡዬ እልሜና ጤና ይስጥልኝ። በጣም ወድሻለሁ፣ በጣም አከብርሻለሁ የኔ እናት። ማርያም ትዳብስሽ። በዚሁ አጋጣሚ የኔ እናት በጣም ወድሻለሁ። በዚህ አጋጣሚ አቡዬ አንድ መልእክት አስተላልፊልኝ ለዚህ የመዳም ቅመሞች ማለት ነው። የኔ ቤት መልእክት ማስተላለፍ አይደለም፣ መልእክታችሁን ቤታችሁን ከፍታችሁ አስተላልፉ። አንቺ እንድታስተላልፍላቸው እኔ አይደለም እግዚአብሔር አውቄ ነው ስቀልድ ነው አስተላልፍ። እሺ የኔ ውድ በጣም አመሰግናለሁ። ለምን መሰላችሁ እዚህ ስር ያላችሁ አዲሱም ሆኖ ነባሪዎቹ ማለት ነው ብዙ ጊዜ ጥላቻ የሚበዛው ከመዳም ጋር በሐዋላ በኩል ነው። በሐዋላ በኩል በጣም ጥላቻ እየበዛ ነው። አሁን መዳም ትናንትና የሰውዬ መዳም ጋም ከመዳም ጋም 17 ደቂቃ ያወራ ነው ቮይስ ሪከርድ አለ። እግዚአብሔር ምስክሬ ነው። ልጅቷ ብር ሳይላክላት የ6 ወር ብር ሰውዬ ጋር አለ ማለት ነው። ለምንድን ነው 6 ወር ሙሉ አለ ደሞዝ የምትሰራው ብዬ ስጠይቀው እኔ ኤስቲሲ ባንክ ከፍቼላታለሁ፣ እሷ በሱ እንዲገባ አትፈልግም። እኔ እሱ ላይ አስገባልሻለሁ፣ አንቺ ከፈለግሽ በፈለግሽበት መላክ ትችያለሽ። እኔ ግን የትኛውም ማንኛውም ደላላ አንዴ ባንጋሊ ትሰጭኛለሽ፣ አንዴ ሌላ ትሰጭኛለሽ፣ እሱ ላይ መላክ ግዴታ የለብኝም። ስለዚህ ከፈለግሽ ቀጥታ ወደ ኢትዮጵያ፣ አለበለዛ በኤስቲሲ ባንክ ከዛ በተረፈ እኔ በእጅሽ አሁን አልሰጥሽም፣ ምክንያቱም ሕግ ጠይቀኛል። ወደ ኢትዮጵያ ስትሄጂ ይሰጥሻለሁ እያላት ነበር እሱ የነገረኝ። እሷም ስጠይቃት እንደዚህ ነው። ብዙ ጊዜ ምንድን ነው በሐዋላ በኩል መዳም ግዴታ እንዳለባት እነሱ ደግሞ መብታቸው እንደሆነ ባንክ አካውንት ትክፈት ባለችበት ሀገር እና ሰውየውን ሕግ እንዳይጠይቀው ከፈለገ ባለችበት ሀገር ባንክ አካውንት ያስቀምጥላትና ስትወጣ ራሷ አውጥታ በዶላር ይዛው ትሄዳለች። ይህ ነገር ያቅሽ እኔም ነግሬያታለሁ። እሱም ብሏታል፣ ግን እሷ እንደዛ አትፈልገውም። ሰውዬ ነግሮኛል፣ ትክክለኛ እንደሆነ ማውቂያለሁ። እሷም ስህተቷን ነግሬያታለሁ። የእሷ ችግር ነው፣ ምን አገባን? የራሷ ጉዳይ። ካልፈለገች የራሷ ጉዳይ ነው። ከፈለገች ግን ይኸውልሽ አዳምጪኝ፣ ንገሪያት። መላክ ካልፈለገች እሷም መብቷ ነው። በዌስተርን ዩኒየን መላክ ካልፈለገች ልዩነቱ ትልቅ ስለሆነ እሷም ካልፈለገች መብቷ ስለሆነ ሰውየው ባንክ አካውንት ይክፈትላትና በምትኖርበት ሀገር መንግስት እንዳይጠይቀው በካሽ ከሰጠውሽ ነገ ብትክጂ መንግስት ይጠይቀኛል ከሆነ በአካውንቷ ያስቀምጥላትና አገሯ ስትሄድ ኤርፖርት ላይ በዶላር ትስበዋለች። ለምሳሌ ካታር ከሆነች በሪያል ስባው በዶላር ኤክስቼንጅ አድርጋ በዶላር ይዛው ሀገሯ ትገባለች። ደሞዟ ነው፣ ላቧ ነው፣ መብቷ ነው። ይህን ንገሪያት። አዎ እኔም ነግሬያታለሁ። እሱም ብሏል፣ አስገባላታለሁ ብሏል። እሷም ሳይገባት ቀርቶ ነው እንጂ እሷም አልቀበልም ማለት ነው። እኛ ምን እናርግ ውዴ? የለች እዚህ ጋር እሷ። እኛ ምን እናርግ ካልገባት? እሺ ለምን እሺ የኔ ውድ አመሰግናለሁ። ለዛ እኮ አይደለም ሌሎቹ እንደ ግዴታ አድርጎ መዳም ጋር እንዳይጣሉ ነው እኔ እያልኩ ያለሁት ማለት ነው። ግዴታ አለባት በሐዋላ በኩል መላክ መዳም ግዴታ የለባትም አይደል? የለባትም። ለዚህ እኮ ነው የሚጣሉት። ብዙ ጊዜ ችግር ውስጥ እኔ እንድረሱልኝ ብሬን ተከለከልኩ ልትገለኝ ነው የሚሉት በዚህ ምክንያቱ ነው። እኔ እንደዚህ እንዳይሆን እንድታሰተላልፍ መዳም ግዴታ የለባትም ጋይስ በሐዋላ ለእናንተ የመላክ መዳም ግዴታዋ ደሞዛችሁን መስጠት ነው። መላክ የእናንተ ግዴታ ነው፣ እሱ አይደለም። ዌስተርን ዩኒየን ላኩልኝ በሉ። በዌስተርን ዩኒየን አንፈልግም ካላችሁ በምትኖሩበት ሀገር ባንክ አካውንት አስከፍታችሁ በባንክ አካውንታችሁ አስቀምጡ። ቴንኪዩ ቡዜ፣ መልእክትሽን አደረስኩልሽማ። አመሰግናለሁ አቡዬ። እናቴ እናመሰግናለን። ወይ እንዴን ደውዬልህ ነበር። አሁን መልሼ እንትን እልሃለሁ ብላኝ ነበር። አንድ ጊዜ ዛሬ ስራ ቀን ምሳለ ሆነ ማለት ነው። መረጃውን ነው የፈለግኩት። አንተ አታውቅም። በዚህ ቢሮ ጋር ስራም ብለኝ ማለት ነው። አንተ ምንድን ነህ? ስልክ ማስታወቂያው ላይ ስላገኘ ሆነ። አንተ ብቻ ነው የሚሰራው ከሌሎቹ ውጭ?
በፊት እንትን ስለነበርኩበት ነው። ግን እዚህ አይነት ጉዳይ አይደለም ይመስለኝ። ሙሉ መረጃ ላንተ ለመናገር መጀመሪያ ቼክ ማድረግ አለብን። ኦኬ እሺ። ስልኮቻቸው ግን ዝግ ናቸው። አማራጭ ካለ ምን ዘጋው? ሀቡ ደውዬለት ነበረ። ሁለተኛ ያሉት ሶስቱ ስልክ ዝግ ነው። ኖርማሊ እንትን ማጣራት ይቻላል። ይሄ አክቲቭ ነው ወይ እንትኑ የሚለውን ተቋሙ የሰጠሽኝ ተቋም አክቲቭ ነው ወይም የሚለው ስራና ክህሎት ሚኒስቴር ደውሎ ጠይቆ እነሱ ይሄን ጉዳይ እንዴት ነው የሚለውን አንድ ያ ቅድም የጠየኩሽ ነገሮች ልክ ናቸው ወይ? እውነት የዚህን ያህል ራሷን ለማዳን ተፍጨርጭራለች ወይ? እንዳልሽው ሆስፒታል ወይ ክሊኒክ ሂዳ ከዛም ፖሊስ ጣቢያ ሂዳ ከዛም ተመልሳ የነበረው ነገር መኖሩን እሱም ማረጋገጥ ይጠበቅብናል። እና እሱ ማስረጃ አለና ቮይስ አለን እኮ በኦሮምኛ እሷ ላይ ጓደኛዋ የላከችው። ኦኬ ስለዚህ አክስቷ ልጅ ናት። ለማናት ለአክስቷ ልጅ ነው ምናምን የላከችው አለ። የአክስቷ ልጅ ለምንድን ነው ለቤተሰቦቿ ደውላ የዛን ጊዜ ያልተናገረች? ተናገረች። ለባልየው ተናገረች። እና ባልየውና ወንድምየው ውጭ ጉዳይ መጥተው ሴትዮዋ ልትገላት መስሎ ሰው እኮ ገልሻለሁ ብሎ ተናግሮ አይደለም የሚገለው ብለው አላስተናገዱንም አሉ። ከዛ ከሞተች በኋላ ነው ስንመጣ በፍጥነት ደብዳቤውን የጻፉልን ምናምን እንጂ ከመሞቷ በፊት መተን ስናመለክት አልሰሙንም። ይሄንን ውክልና የሰጡት ለማን ነው? ለመዲና ለኤጀንሲዋ አለቃ። አዎ አምጥቻት ነበር፣ እዚህ ጋር አውርታ ነበረ ሁሉን ነገር እና በፊቷን ሸፍና ነበር። ኦኬ ኒቃሚስት ነኝ ብላ እኔ ደግሞ እምነት ነው ብያ አክብሬ ኦኬ ብያት ረጅም ሰዓት እዚህ ጋር ጥያቄዎች ጠይቃት እሷ ዝም ብላ ትምላለች። እኔ እጄ የለበትም ምን ያልነበርኩም እኔ ሲጮሁ ሲሄድ ታንቃ ነው ኦልሬዲ ሽንት ቤት ያገኘናት ምናምን ትላለች። ኦኬ ግን ሰው አንድ የቪዲዮ እናሳይክ እንዲገባክ ሙባረክ ቪዲዮን አሳየው ለቅልቦች ላተልቅህና ሰው እንደዚህ ተንበርክኮ ይታነቃል? በአጭር ቦታ ከቁመቱ በታች በሆነ ነገር ሊታነቅ ይችላል? በዛ ላይ ቤተሰብ ላኩልኝ እያለ ውክልና በውጭ ጉዳይ ልኮ ለምንድን ነው ቤተሰብ ኢግኖር ተደርጎ? ማናት እመቤት ጥሯታ ታዲያ እኔ ትግባ እኮ አልኩኝ። እኔ እኮ በአማርኛ መግባባት እኮ አልቻለም። እመቤት መታ ትጻፍ የገንዘብ እርዳታ አይደለም ብላ ከጻፈች ሞዴሬተሮች ያስገቧታል አልኩኝ እኮ። በአማርኛ እንግባባም እንዴ? ለእመቤት ድረሽላት ብቻ ትላላቸው። የት ናት ሊድ ቤቷ? የት ነው አድራሻዋን ስጡኝ። መታ የገንዘብ እርዳታ አይደለም ብላ ከጻፈች ሞዴሬተሮች ሊያስገቧት እየጠበቋት ነው። እሺ ቪዲዮን ድምፅ